በአንድ ጫማ እኮ 3 አመት ተማርሽ። ሃይማኖት ነው እንዴ? ቀይሪው እንጂ የናቴ ውድ አዳራሹ ፍቅራችንን አቀማሹ ሲያገናኘን እኔን ካንቺ። ስማኝማ ጆሜክስ፣ ምን ፈለግሽ? እኛ ትምህርት ቤት ጋር ያየው ጫማ አላገዛልኝ። ዛሬ እስኪ የሚወጣ ቁባ አለ ከሰጡኝ እገዛልሻለሁ። እሺ። እሳት መስሎኝ ባይኔ ሲነድ ባንቺ ሆኖ የውሃ መንገድ ብቻ ኑሪ ኑሪ። እኔ የምልሽ ማንኪ ጫማሽ በጣም ነው የምታምረው። መቼ ነው የገዛሽው? ተሸማቀቀች እዚህ ጋር። አባ ኮኖ ባለፈው ለልደት የገዛልኝ። ወይ ታድለሽ ሲያምር። ቆይ እኔም ያየው ጫማ አለ ወንድሜን አስገዛዋለሁ። ኧረ አስገዢው። በአንድ ጫማ እኮ 3 አመት ተማርሽ። ሃይማኖት ነው እንዴ? ቀይሪው እንጂ። ቆይ አንቺኛዋ ምን አገባሽ? ለምን 5 አመት አትማርበትም? የመንግስት ተማሪ ተሆኖ 3 አመት 2 አመት ተለበሰ ይባላል። እና ጋይሶች በጣም ደግሞ ለጓደኛችን ሞራል በጣም መጠንቀቅ አለብን። በጣም ከመላችሁ በላይ የናቴ ውድ አዳራሹ አቀማሹ ሲያገናኘን እኔን ካንቺ። ሄሎ ሄሎ፣ አንቺ ጥፍጥፍ ገባሽ ቤት? ገብቻለሁ። ለምንድን ነው ምሳ ያልመጣው? ማን ያንቺን ሽሮ ይበላል? በልቶ እኔ በለዋለሁ። ድምጽሽ ግን ልክ አይደለም። ምን ሆነሽ ነው? አረ ምንም አልሆንኩ። ጠዋት ያልኩህንስ እንዴት አረክልኝ? ጠይቄያቸው ነበር እንዳታስበው ነው ያሉኝ። ባክሽ እሺ በቃ አትጨናነቅ። ባይሆን ከነ ሀያት ሱቅ ለማታ ድንሽ ነገር ወስደሽ ሰርተሽ ጠብቂኝ። እሺ ቻው። ሚጣ፣ አንቺ ሚጣ። አቤት። ነይ እንሂድ። የቁብር ገብቶልኛል። ጫማውን ልግዛልሽ። እቁቡን ከለከሉኛል። አረ ደስ አላት አልከኝም ነበር። ነይ ባክሽ። ደሃ ሰርፕራይዝ አያደርግም ያለው ማን ነው? እውነት? ሂጂ ልብስሽን ቀይሪና እንሂድ። እሺ። ስስትምህ መከራይ ግንጥል ጌጤ አበባይ። ይችላል ወንድምዬ ይችላል። እና ለታላላቅ ወንድሞችን ብቻ ሳይሆን እህቶቻችን እንወዳችኋለን። ኑሩልን።